የቀሩት 4 ጎሎችስ ከኛ ነው እኔ ነኝ ወይ መጥቼ ማገባለሁ አምስት ለአንድ ተስማምተን መሰለኝ ከጀርመን ድረስ በሸክመን ይዘን ያመጣ ነው ወያላ ተቀበሸን አይደል እንዴ ስለበጠበጠን አይደል እንዴ እንድትለቀለቀኝ እኮ ነው አምስት ለአንድ መጠጠጥ ኮነ ለጥለት ሽልጥልጥ እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ ዲቆን እዚህ ጋር ያለው ቆይ 3 ለአንድ ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው እኔ ወንድማት እኮ ግራ ገባኝ እኮ እንዴ አምስት ለአንድ ይቅርሽ እሱ በደጉ ዘመን ነው እንደው አንድ ባሉ ነው የሚቀር ወያላ ይሸነፍ እንዴ አይሸነፍ እንደውም አድማ መውጣት ነው በአርሰናል ምክንያት አድማማ በቃ አንጩትም ካርታጋ ማለት ነው በቃ ፊርማ አሰባስቦ ጋርዛ አድርጋ አንጩት ለሊቨርፑል ግን የ100 ብር ቻሌንጅ ጀመረና እንዳሰረበላቸው አረ ባዳይ አገበኝ የሆነ ነገር ይግዙ እንዳትዬ አይዛክ አሁን ደግሞ ከስሜታዊነት መለስ ካልን በኋላ ጨዋታው ላይ ታላላቅ ጥፋት ያጠፉትን ተጫዋቾቻችንን እንገጽጻለን። ቪዲዮን ኮፒ ሊንክ እና ሼር በማድረግ ትጀምራላችሁ። ለቤቱ አዲስ ከሆናችሁ ፎሎ ማድረጋችሁን እንዳትረሱ። ዛሬ ሳካ ትንሽ እንቁልቢት አድርገውሽ ነበር። በእርግጥ ማርክ ተደርገሽ ነበር። ለ3 ለ4 ነበር። ብራንድ ነገር ብዙ ጊዜ አጀባ ይበዛበታል እና ቃለም ብላክ ዳይመንድ ባሪችን አስተካኪ። እስኬሊ ዛሬ ምን ነክቷል? ተፈስቶብን ነው እንደገባው? ምን አይነት የቀሽም ስራ ነው ሲሰራ የነበረው? እንደዚህ አይነት ነገር በአርሰናል ቤት መቼም ቢሆን አይፈቀድም። ይሄ የንጉስ ቤት ነው። ያሰድበን እኮ ነው። አንተ ገብቼ ነው ምፈትልህ። ሌላው ደግሞ ሊደነቅ የሚገባው የአርቴታ ቅያሪዎች አንኤክስፔክትድ የሆነ ቅያሪ ነበር ሲቀይር የነበረው። እኛ ራሱ መገመት አቅቶን ነበር። ይሄ ሰውዬ ጨልሏል እንደ በእንደዚህ አይነት አሰላለፍ የሚገባው። ነገር ግን መጨረሻ ላይ ፕሮፌሰሩ ልክ ነበሩ። የተለመደው ሰርፕራይዛቸውን እንኩ ብለው ወጥተዋል። እዚህ ቤት ባየር ሙኒክ ሆንሽ ምንም ሆንሽ እኛ ጋር እንደዚህ አይነት ነገር የለም። እኛ ክለብ አናዳለም። ሁሉንም በእኩል ነው የምናገለግለው እና ቀጣይ ማን አለ? ቼላው ሃንግማን እሱንም በእኩል አድሮና መድሎ ቀርቷል። 3 ለ1 4 ለ1 አለቀ። አንድም እሱም አባን ከሰጠን ማርቲኔሊ ቻምፒየንስ ሊግ ላይ እሳት ነሽ። ትንሽ የሚያሳስበን የትሮዛርድ ጉዳት ናት። ፕሪሚየር ሊግ ላይ እንደምታስፈልጊ እንዳትዘነጊ። አንቺ ዋ ቀቅልሽን ጠጪ ትንሽ ጠንከር በይ። ቢስሚላህ የሚኬል አርቴታው ሰራዊት ሙኒክን 3 ለ1 ረምርሞታል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። የአርሰናል ደጋፊዎች ይሄን ድላችሁን ዝም ብላችሁ አታጥሙ። ዋንጫው ይደርሳል። ስለ ዋንጫ ማሰብ ገና ነው። እናንተ አሁን እችን በየቀኑ የምትገኘውን ድሏን እሷን ማጣጣም ነው። ስለ ዋንጫ ያሰባችሁ መረበሽ አያስፈልግም። እኔ አርቴታ አሁንም ገና ነው ስላችሁ ዙሜንዲ ነው እስካሁን ይተጠቀም ያለው ካስፈረማቸው ራሱ እንጂ በነበር ቡድን ነው የተጫወተ ያለው ብዬ ነው ማሰው። የክሬሽ ገና ነው፣ ኢዜም ገና ነው። እነሱ ሲመጡ ምናምን ከዚህ ተሻለ ምናምን ያ በጊዜ ሂደት ታዩታላችሁ። አሁን ግን ድላችሁን ብቻ አጣጥሙ። መረበሽ አያስፈልግም። ከባድ ነገር እያሰባችሁ ብዬ ነው መከረው። የአርሰናል ፋሚሊዎች እኔ ጋር ብዙ ስላላችሁ ግን ሙኒክን ከዚህ በላይ በየቀኑ ይገጠማችሁ ብታሸንፉትም በቀሉ ገና ነውና ድሉ ግን ዛሬ ይገባችሁ ነበር። እንኳን ደስ ያላችሁ። በድሉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ያዝ እንግዲህ ጀሞ ዘፈኑ ከናንተ ነው፣ ጨፈራኑ ከኔ ጀሞ አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠን። ምድረ ቋጣሪ በሙላ ምን ዋጣችሁ አሁን እንዳጭልቃትኝ ነውጣ ብርድ ልብስ ውስጥ አጭልቃትኝ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ? አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካሉን ከበቀለቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም በቃ እንዴ። የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ነው ደገፍ አደረግን አባቴ። ይሄ ቁጥር 1 ቪዲዮ ነው። እመለሳለሁ። ሼር ኮፒ ሊንክ አድርጋችሁ እመለሳለሁ። መጣ አሁን ላይ ድፍን ዓለም ሊስማማበት የሚገባው ነገር አርሰናልን የሚያክል ክለብ አሁን ላይ የለም። በቃ ቆመ ልታጨብጭብ ይገባል ማለት ነው። ቅብርር አድርጎ የትኛውንም ክለብ ማሸነፍ የሚችል አቅም አለው። ማሸነፍ በቃ ይችላል ነው ማለት አሳምነው ነው የሚያሸንፍ። ለዚህ ደግሞ መመስከር ይኖርባል። በቃ ማጨብጨብ አለበት። በቃ ጥብ አድርጎ ነው ያሸነፈው። ምንም ጥያቄ የለውም። ጥብ አድርጎ ማለት ነው። አሁን እዚህ ጋር እንኩ በነፃ ባትኖር ኖሮ በምን ልንደሰት ነበር? እንቅፌን አጥቼ በምን ተደስቼ ልተኛ ነበር? አንቺ ባትኖር እዚሁ አያይዤ ወጋ ላርግሽ ብዬ ነው። በል የኔ ጌታ
ካስቀመጥክበት አውጣና ዋንጫውን ስጠው። መቼስ ለአንተ ሲባል ዓለም ላይ ያለ ቲም በመድፍ ተደምስሶ አያልቅልህም። እኔ አመንኩ እኮ ለምን የምታስጨንቁኝ? ቼለው መድኃኒዓለም ይከተል አታፍጥን ይላል። እኔም አላውቀውም። ይሄኔ ከአቅሜ በላይ ነው። የእውነቴን አልቀልህም አለኝ እኮ። ይኸው ሚያም ሜዳ ተለጠፈች። መስጠቷን አላቆመችም እስካሁን ድረስ። በጣም ከባድ ነው። እኔ ግን ቀለል ያለ ነገር ልንገርህ። ከዚህ በኋላ ቤቲንግ ላይ መወራረድ ቀሏል። ትገባለህ ቴሌግራም ላይ ዋሊያ ቦት ላይ ገብተህ ሬጂስተር፣ ሎጊን፣ ቲኬት ማውጣት፣ ቲኬት ቼክ ማድረግ፣ ቲም ሰፖርተርም ከፈለጋለ ብቻ ዋሊያ ቤት ላይ ገብተህ ቴሌግራም ቦት ላይ ተወራረድ። ይሄ ከባድ ነው። አባቴ ተበቀልኩልክ፣ የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ። ይደገማሉ እኮ 5 ለአንድ ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ። ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ? ለእኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሩኝ። ግን እንችላለን። ገነርስ እንኳን ደስ አለን። እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላቸዋል። ባየር ሙኒክን በሜዳችን 3 ለ1 ስጥት። አረ በስመ አብ! ኧረ እኔ በቃ እያስጠላኝ ነው እንዴ! ለምንድን ነው ማንሸነፈው? ማን ነው እሺ የሚያሸንፈን እንዴ? ወርልድ ቤስት 11 ይውጣና ማለት ይጋጠመን። ምን አይነት ጨዋታ ነው የተጫወት ነው? በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር። ሰከንድ ሃፍ ላይ ሞር ድራማቲክ እናደርገዋለን። 2 ለ1 ማርቲኔሊ ተቀይሮ ገብቶ አገባ። ማዱዌኬ በራፐር ነው የምናሸንፋችሁ። ማዱዌኬ ራፕ ያደርጋል። ገባ አገባው። ምን አይነት ጎል ነው ማን? ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ? ማርቲኔሊ ማሽን ነው። ሻምፒየንስ ሊግ ላይ ማሽን ነው። እንዴት ነው የሚሮጠው? በስመ አብ! በጣም ነው የሚችለው። ማን ከቀደደው ብቻውን ነው ሄዶ ያገባው ማለት ነው። ኖየር ምንም እድል የለውም ነበር። በጣም ነው የምንችለው። ሳካ ማሪፍ ጨዋታ ነው የጨዋታው። ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው። ግን የታዘብኩት ነገር ያ ሁላ ክሮስ ጋብሪኤልን ናፈቁት። በስመ አብ! የጋብሪኤልን ቴስታ እንዴት እንደናፈቁት ያ ሁላ ክሮስ። በስመ አብ! እኔ እኮ ግራ ግብት ያለኝ ነገር ዓለም ላይ አሉ የተባሉ ክለቦችን በሙሉ አምጥተን አጫወት ናቸው። ሁሉም እነሱ ጋር ሲደርሱ ያንሳሉ። ምንድነው ጉዱ? ቆይ ጋይስ በዚህ ዓመት ቻምፒየንስ ሊጉንም ፕሪሚየር ሊጉንም ካመለጣቸው እነሱ ሳይችሉ ቀርተው ሳይሆን እኛ እድለኛ ስለሆንን ብቻ። ሁለቱንም ዋንጫ ካመለጣቸው እነሱ ሳይችሉ ቀርተው አይደለም፣ እኛ እድለኛ ስለሆንን ነው። በቃ ፈጣሪ ጠብቀን። ከዚህ በኋላ ምንም የምናደርገው ነገር የለም። ይሄን ክለብ ማንም ሊይዙ አይችልም። አለቀ በቃ። Who's the gunners? እሺ ቤስት ቲም ኢን ዩሮፕ አሁን ሰዓት ቤስት ቲም ኢን ዩሮፕ ተገረፈ። 45 ደቂቃ ብቻ ነው የኔን ትከሻ መለካት ተቻለ። 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት። ምን አባህ ምክንያት ትሰጠኛለህ? ሉዊስ ዲያዝ ስላልነበረ ነው በለኝ። ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል። ይረሳል እኮ በቃ እኛ በስኳድ ሮቴት እያደረግን ብንገርፍም ይረሳል። ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም። ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት። 45 ደቂቃ ነው የቻለ። አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ? መበጥረቁን አቁም። 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጥልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ። መቼ ነው ከስተታችሁ የምትማሩት? ሁለቱም ሊግ ላይ ቶፕ ነን። ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈ ነው። ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም አርቴታ። ባየር ሙኒክን ለምን እንደማደንቀው ልንገር። 3 ዓመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለምንም ጎል ሁሉንም ጨዋታ አሸንፎ ነበር። አንድ ጎል አገባብን። እንዴት አንድ ጎል ያገቡብናል? እንዴት ያን ያለው ምን ችለው ማን? አሁን የአድናቆት ቪዲዮ
የአድናቆት ቪዲዮ ነው የምፈልገው። ሁላችሁም ባየርንን ሪያል ማድሪድን መግረፌ አስደነገጠሽ? አሁን እኮ ብሶብኛል ማን አሁን ብሶብኝ ሁሉንም ነው የምገርፈው። ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር። ደፋር ቡድን ስለሆነ ኖየር ብቻ 2 ያወጣው ኳስ እንችላለን።